አብረን ፖድካስት ድንቅ የወጣቶች ፕሮግራም። በዚህ ፕሮግራም ወጣቶች የተለያየ ርዕሰ ጉዳይ ያላቸውን ሐሳቦች በነፃነት ያነሳሉ። በሳቅና በጨዋታ አዋስተው ለኔ፣ ለአንቺ፣ ለሁላችንም ያቀርቡልናል። አብረን በአብረን ፖድካስት። አብረን ፖድካስት አዲሱ ፖድካስታችንን ጀምረናል። የወጣቶችን ኢሹ እዚህ ያመጣን በደንብ እናወራለን። ከፋሚሊዎቻችን ጋር እንግዲህ የማናወራቸውን ነገሮች በእኛ ዘንድ ያልተለመዱ ከቤተሰቦቻችን ጋር ወጥተን የማናውቃቸውን ነገሮች እንግዲህ ዛሬ እዚህ ወጣቶች ጉዳያችን ነው ብለን እንግዲህ ልናወራ ሰዓታችን ደርሷል። አዎ እንግዲህ እንጀምራለን። እኔ እሱ ባለው እባላለሁ። እኔ ያፌት ነኝ። ሄመን ሀና መጨረሻ አሁን ምን እንደታዘብኩ ታውቃላችሁ? የመጀመሪያ አዲሱ ፕሮግራማችንን በኢነርጂ ለማስተዋወቅ ስንል አኒ ምንም ኢነርጂ የላት። ኢነርጂ ሊሆን ሰው ነጥቦ ነው። ይህንን ኢሹ ነገር ከዚህ ጀምር አይሻልም? ከሀኒቾ ጀምር። አይ ነው መንገድ ላይ እየመጣው ሸፋፊት ምናምን እንዴት ነሽ አለኝ እና በጣም ተሰምቶኛል። ለምንድን ነው ሸፋፋ ያለኝ? ነይነው አይደለም ነው ለዛ ጋር ያረፈደችው ወይዘው ያጣራሽ አትቀልዱ። አይ የምር ማለት ከባድ ሹ ነው ብዬ ነው ማስተማረ ቀላል አይደለም። አሁን ሸፋፋ አለ እንደቀላል ግን ደግሞ ሌላ ሰው እንደዚህ ሸፋፋ የሆነ ሰው ማለት እኔ ነኝ ብዬ ሰላም ነው አይደለም ቢሆንም ባይሆንም ነገርየው ከባድ ነው። አክቹሊ እንዴ አዎ ነው። አይ ግን ኖርማሊ ዝም ብላችሁ ስታስቡት ሜቢ አድናቆት ቢሆንስ እየሰጠሽ ነው። ሸፋፋ ብለህ አንቺ ቀጫጫ ነገር የሚገልጽበት መንገድ ሊሆን ይችላል። አሁን ለምሳሌ አንተ አላውቅም ብቻ አንተ ሸፋፋ ብዬ ስጠራህ በጣም እንዳድናቆት ነው ፊልም የምታደርገው። የጠራሽበት መንገድ እና ይዛኔ የነበረው እንትን ለመቅረብ የፈለገበት መንገድ ለመቅረብ በጣም ብዙ ወይዎች አሉ። ባይዘዌ ሸፋፋ ምናምን አስቀያሚ አንቺ አይጥ ምናምን እነዚህ ወይዎች ለመቅረብ አይደለም የሚወሩት። ዴፊኒትሊ ለከፋን ታርጌት አድርገው ቁጭ ብለው የሆነ ሰው ለመላከፍ የሚጠብቁ አይነት ሰዎች ምላሾች ናቸው። ስለዚህ ጭራሽ ሸፋፋ የሚለውን ቃል ትተነው ቢያንስ ሸፋፋ የሚለውን ቃል ትተው ነው እና ዝም ብሎ እንኳን የሆነ ቃል ቢያወጣ የሆነ ሀና ማነሽ ምናምን ብሎ ሰላም ከሚል የኔ ሸፋፋ ሲል እሷ የምታሳየው የሆነ ደስታ ነገር ለመቅረብ ያለውን እንትን ደግሞ አገላለጹ እሱ ነው። አሁን ለምሳሌ አንቺ ሸፋፋ ምናምን ብሎሽ በጣም ጭንቀት ውስጥ ምናምን ልትገቢ የሚያደርግ አይነት ነገር ከሆነ ኦኬ። ግን ደግሞ ቀለል አድርጎት የኔ ሸፋፋ ምናምን ቢልሽ ምን አለበት? የኔ ሸፋፋ የሱ ሸፋፋ ሲጀመር የሱ ሸፋፋ አይደለችም። ቆንጆ ቢላት ራሱ የኔ ቆንጆ ራሱ ቢላት የሱ ቆንጆ አይደለችም። የፓርትነሯ ወይም የራሷ ቆንጆ ነው የምትሆነው እቺ ልጅ ወይ የፋሚሊዋ ዴፊኒትሊ የማንም ቆንጆ አይደለችም። በቃ የራሷ ናት እና ይሄ የሆነ ነገሯን አልፎ ነው የተናገራት። ምንም አይነት እንትን እኮ የለውም። የኔ ያላት እኮ የባለቤትነት ስሜት እያሳያት ነው። አሁን ለምሳሌ አንቺ የኔ ቆንጆ ስልሽስ ይቀየራል ነው ሀሳቡ። እኛ ስለምናውቅሽ አሁን ለምሳሌ አንድ የኔ ሸፋፋ ብለሽ ምንም አይመስልሽም። ግን የማታውቂው ሰው ጋር ሲሆን ግን ለከፋ ነው አይነት ነገር አይደል? ለእኛ ሲሆን አድናቆት ማለት አንተን አውቃለሁ እኮ ማለት እሱ አክሴፕት አድርጌያለሁ ተቀብያለሁ፣ ችግር የለውም ፈቅጄልሃለሁ እንድታወራኝ ማለት እንደ ጓደኝነት አስተያየት ልትሰጠኝ ትችላለህ። ሸፋፋ የኔ ሸፋፋ ምናምን እንደ ቀልድ ላየው ይችላል። ይህ ሰው ግን አላውቀውም አያውቀኝም ግን መንገድ ላይ እየሄድኩኝ የመናገር ምንም አይነት መብት የለውም። እሱ ነው እኮ ይሻል። ለምሳሌ ያውቅሽ ሰው በፈለገው መንገድ ሀሳቡን ይገልጻል። ማያውቅሽ ሰው ሲሆን ግን የሆነ ሊያስቅሽ የሚችለውን ከአንቺ ጋር ለመግባባት የሚመቸው ነገር ሰው ለምን ይገልጻል ማለት ፖይንቱ ምንድን ነው? አሁን እኔ የሆነ ነገር ለብሼ ምናምን ነገር ወጣው ሜቢ አምሮብሻል ሊሆን ይችላል ወይ አንቺ አስቀያሚ ሊሆን ይችላል። እኔ ራሴን አውቀዋለሁ። ስወጣ የሆነ ነገሬን አውቄ ነው የምወጣው። ስለዚህ የዛ ሰው ተጨማሪ አስተያየት እኔ ጋር ምን ይሰራል? እስቲል ጓደኛዋ ራሱ ቢሆን የሚያወራበትን ወይ ቢመርጥ ጥሩ ነው። ግን ጓደኝነትን የሚለውን ሀሳብ ሆልድ እናድርገውና እናያዘውና ግን ማንኛውም ሰው ደግሞ መንገደኛ ሰው መጥቶ ምንም አይነት አስተያየት እኔ ጋር ለመስጠት በጣም ይሄ ልክ ማለት ነው። ዴፊኒትሊ ግን ምናልባት እሷ ስላኮረፈች ነው እንጂ የሚያስኮርፍ ነገር እኮ አይመስለኝም። ኖርማሊ በቃ ደስ ብሎኛል ወይም ደግሞ አይ ብላ ማለት የምትችለው ነገር ይመስለኛል። አስተያየት መስጠትም አይጠበቅባትም። አሁን እንዳልሽው ለምሳሌ ከቤቷ በጣም አምሮባት ወጣለች አይደለ? ልጅቷ ራሷን ታውቃለች። አሁን አንቺን በደንብ ደስ ብሎሽ እንድትይ ቀንሽን ለማሳመር እኔ ቆንጆ ምናምን ብልሽ የሆነ ሌላ አዲሽናል ቃል ብጨምርልሽ ምን ችግር አለ? ቀንሽን የማያበላሽ እስካልሆነ ድረስ። አሁን ለምሳሌ የኔ ሸፋፋ ያልኩበት አሁን አንቺ ያልሽው ቀጮ፣ ቀዮ ምናምን በጣም ብዙ አይነት ስሞችን እንጠራለን።
አሁን እነሱ ለመቀራረብ የሚባሉ ይሄ ይሆናል አይደል? እነሱ ትንሽ ለመቅረብ የምትሞክሪው ነው። መች እንትን እኛ እኮ እየደገፈን አይደለም። አሁን እኔ በግሌ እየደገፍኩኝ አይደለም ለከፋል። ግን አሁን ለምሳሌ አንድ በጣም ወፍራም የሆነች ሴትዮ የሆነ ውፍረቷን የሚነካ አይነት ንግግር ተናግሪያት ቢሆን እና ቀኑ ሙሉ እንዴት እንደዚህ ይለኛል ምናምን ብላ እያሰበች ብትውል እሺ ትንሽ እንትን እናደርጓለን። ትንሽ መጥፎ ነው። አሁን ምንድነው እያወራን ያለነው ለከፋ ነው። ያኛው ሸፋፋ ማለት አሁን በጣም ወፍራም የሆነች ሴትዮ አንቺ ድንች ምናምን ነገር ቢላት የማለት አስበው እስኪ ምን እንደሚሰማት ማለት ነው። ውፍረቷ ለራሷ የሚያስጨንቃት ነገር ሊሆን ይችላል። ከዛ ደግሞ ሰው ሲጨመሩባት ስለ ልቦኗ ምን ያክል እንደሚጎዳ አስበው። ሲጀምር በደንብ ማለት ችግር እሱ ለከፋ ነው እኮ መጀመሪያም እኮ ብለናል። አሁን ስደግፍ እኔ ሳወራውን ለከፋን እየደገፍኩ እንዳልሆነ እየነገርኳችሁ ነው። ግን ምደግፍበት ኢሹ አለ። ለምሳሌ ምንድነው በለከፋ የተጋቡ ሰዎች አውቃለሁ። በለከፋ ፍቅረኛሞች የሆኑ ሰዎች አውቃለሁ። እነዚህ አየሽ አሁን ምንድነው ሰው መገናኛ አይታወቅም ይባላል አይደል? መንገድ ላይ ሚስትሽን ልታገኛለሽ። ግን እሺ አሁን ዛሬ በዚህ ጨዋታችሁ ቡና ያስፈልጋል። ለእኔ ለአንቺ ለሁላችንም አብረን ፖድካስት። ለግብዣው እናመሰግናለን ዳይሬክተራችን። ቡናችንን እያጣጣምን ሀሳባችንን እንቀጥል ማለት ነው። ያው በዚህ አይነት ግን ሀኒ ቆማ መቅረቷ ነው ለከፋን ይኸውላችሁ መሰላችሁ አሁን ለምሳሌ ዛሬ ሸፋፋ ምናምን ብሏት የተላለፈች ወይም ደግሞ ልክ አንተ እንዳልከው ሜቢ በጣም ጥሩ የሆኑ እንትኖችን የለከፋ ወይዎችን ተጠቅሞ እየለከፋት በሳቅ በፈገግታ ምናምን የታለፈች ሴት ነገ ላይ የኔ ቆንጆ ስለሳቀች ቀጣይ የኔ ሸፋፋ ይመጣል። ትክክለኛው ሸፋፋነቷን የሚናገር ማለት ነው። ከዛ ቀጣይ ደግሞ የሆነ ነገር ስቴፑን እየጨመረ ይመጣል በየጊዜው ማለት ነው። ምክንያቱም ሺ ኢዝ ኦፕን የመጀመሪያ ጊዜ ላይ ክፍት ነበረች የኔ ቆንጆ ሲላት ደስ ያላት አይነት ስሜት እየተሰማው ይሄ እሱ ጋር ወይም አሁን አንተ ልክ እንደምታስበው ጥሩ ስሜት እየተሰማት ነው እኔ ስለክፋት ብለህ ልክ እንደምታስበው እንደዚህ አይነት ስሜት ካለ ደረጃውን እያሳደግከው ነው የምትመጣው ሁሌ። እሱን እኮ አይደለም የሚያድግ ነገር ነው። የሚያድግ ነገር የሚሆነው ያው ከሴቶቹ አንፃር ለምሳሌ አላት የኔ ቆንጆ ይበላት፣ የኔ ሸፋፋይ ቀዩ ምናምን ይበላት። እሷ ነው የምትወስነው አይደለም። ለምሳሌ እሷ ከፈለገችው ጉዳዩ ታሳድጓለች። አሁን እየነገርኳችሁ እኮ ነው። በፌስቡክ የሚያወሩ ሰዎች አሉ። እሱ ለከፋ አይደለም። በአውርታው የሚገናኙ ሰዎች አሉ። መንገድ ላይ ተላክፈው ምናምን አድጎ ደግሞ ፍቅር ውስጥ የሚገባ ሰው እዚህ ጋር መላከፍና እንዴት መሰላችሁ በጣም እየተመታተብን ይመስለኛል። መላከፍ ማለት እኮ የሆነ ሰው ያለ ፍላጎቱ የሆነ ቃል ሲሰነዘርበት ነው አይደለም። እኔ አልፈቀድኩም ግን እዚህ ጋር እኔ አንድ ጥያቄ ልጠይቃችሁ። ምናልባት አንቺን ቅድም የለከፈች ሰውዬ ምናልባት ማንነቱ ይሄ የነበረበት ቦታ ምናምን አንቺ እንደዛ ሊያናድሽ ይችላል። ምናልባት መኪና ይዞ የኔ ቆንጆ ወይም ደግሞ የኔ ሸፋፋ ቢለሽ ስቀሽ ወይም ደግሞ በቃ አሁን ለምሳሌ እሱን ሀሳብ ላጠንክረው። መንገድ ላይ ቁጭ ያለ ወይም ደግሞ ቦዘን የምንለው አይነት ካራክተር ያለው ሰው ሲለክፍሽ እና አሪፍ መኪና ያለው ሰው ሪቮ ወይ ራቫፎር እና ይዞ ቢለክፍሽ ተመሳሳይ ማለት ልዩነት የምትሰጭበት መንገድ። ምክንያቱም ዛሬ ወደትን ነገር ከዛስ ነገ ደግሞ ሌላ ነገር የሆነ እኔ ኮምፎርት የሰጠኝን አለባበስ ምንድን ነው የምትመስሉ ማለት ምን ደስ አይልም አለባበስ ከአንቺ ከሄድ ምናምን ብሎ ቢናገር የማንም ነገር ነው ያለው። ያ ነገር እኔ ላይ ነገር ቢናገርሽ በቃ በመኪና ሄደ በፕሌን ሄደ በምን ሄደ ለውጥ የለውም። በቃ ለከፋ ነው። እሺ እንደዚህ እናድርግ። አንድ ደግሞ እንትን እንፍጠር። ለምሳሌ በጣም ብዙ ሴቶች ዘንጠው ብለው ይወጡና ከዛ በኋላ ሳይለከፉ ሲቀሩ ተመልሰው መተው ልብስ ቀይረው ድጋሚ የሚወጡ ሴቶች አሉ። እነዚህ ሴቶች ምንድን ነው በደንብ ካለከፍናቸው ወይ ጥሩ የለበሱትን ነገር ካላደነቅናቸው ካላደነቅናቸው መጥፎ ነገር አይደለም እያልኩ ያለው። ጓደኛ አላቸው፣ ቤተሰብ አላቸው። እነዚህን ሀሳቦች እናንተ ይሄ መንገድ ላይ ያነሳቸዋል ተብሎ የሚታሰቡትን ሀሳቦች ጓደኞቻቸው ሜይ ቢ አሁን እዚህ ስንመጣ እናንተ የምትሰጡኝ አስተያየት አለ። ከዛ ከቤቴ ለብሼ ስወጣ የፋሚሊዎች አስተያየት አለ። በጣም በቂ ነው እና ደግሞ እኔ ራሴ ለብሼውም ስንቀሳቀስ የራሴም ለራሴ ያለኝ አስተሳሰብ አለ። ግን አንድ አይነት ነው አንድ አይነት ነው ተመልስልኝና ከዛ ቀጥሏለን። ሶሪያ ከሚሉ ጋር አሁን ለምሳሌ ቤተሰብ ልክ ስትወጪ አምሮብሻል የሚልሽ
ጓደኛሽ ሲያገኝሽ ምን አምሮብሻል የሚልሽ እና መንገድ ላይ የኔ ቆንጆ በጣም ነው የምታምራው በሲሽ ከመልክሽ ጋር ሲሄድ ምናምን ቢልሽ ተመሳሳይ እንትን አለ። ሲጀመር አሁን ለኔ ይሄ ጥያቄ ከጠየቀኝ ሜቢ ጓደኞቼን በደንብ አምናለሁ። ፋሚሊ ያው ልጁ ስለሆንኩ የሆነ ያክል ነገር ዝም ብሎ ይለኛል። ግን መንገደኛ ግን ከሆነ ይሄ በቃ ይሄ ቀይ መስመር ነው። ጭራሽ ምንም ይሄ ጭራሽ እንዳውት ውስጥ የሚገባ ነገር አይደለም። በቃ ይሄ ቀይ መስመር አልፎ ነው የማያውቃት ሰው አይከፋም እና ደግሞ ሲሆን ችግር የለውም አይነት ነገር ነው እያወሩ ያሉት። ስለዚህ እንትን እናድርገዋ ወይ እንትን እንስጠው፣ ምድብ እንስጠው። ለምሳሌ በሚያውቅሽ ሰው ሲለክፍሽ ወይም ሲናገርሽ አስተያየት ሲሰጥሽ ለከፋ አይባልም ወይም ምናምን። ከዛ መንገድ ላይ የሚናገርሽ ሰው ጥሩ ከሆነ ለከፋ አይደለም እንበለው ወይስ መንገድ ላይ የሚናገረኝ ሰው ይሄ መጥፎም ሆነ ጥሩ ነገር ሆነ በቃ ይሄ ዴፊኒትሊ ለከፋ ነው። በቃ መንገድ ላይ የሚናገረኝ ሰው የማያውቀኝ ሰው ስለኔ አስተያየት እየሰጠ ከሆነ ለከፋ ነው። ሌላ ምንም ስም የለውም። ለእነዛ ሴቶች ሳናስብላቸው መለከፍ መለከፍ አይደለም መደነቅ ለሚፈልጉ ሴቶች የእነሱ ሳይኮስ ማየት ያለብን ልጅቷ ወጣችና አለቀደማ የሆነ ልብስ ለብሳ ወጣች። ማንም ሰው ስላለከባት ገብታ ቀየረች። እዛ ደረጃ ላይ ያደረሳት ነገር ምንድን ነው? በመለከቷ ነው። ስለዚህ ከራሷ አመለካከት ወጥታ በእነሱ ስር ናት ማለት ነው። ያ ማለት እሷ ደስ የሚላት እያደረገች አይደለም። እሷ ደስ የሚላት ነገር አድርጋ እኮ ማንም ሰው አስተያየት አልሰጣትም። ስለዚህ እነሱ የሚፈልጉትን ነገር እሷ ላይ ለብሳ የወጣችውን ነገር በጣም ያምራል ብለን አደነቅ። ኔክስትም እኮ ለብሳ ስትወጣ የሚያምር ነገር ከሆነ በጣም ነው የሚያምረው እንላለን። ግን ልጅቷ በእናትህ እንድትጀገፋት አደረጋችኋት የሆነ እሱ ግን እኮ የእሷ ችግር ነው። አሁን እናንተ በተደጋጋሚ ስላላችኋት እኮ ነው እሷ ጋር ወደ ችግርነት የመጣው። ይሄ ማለት እኮ የለከፋ ይሄ እንትኑ አንደኛው ውጤቱ ማለት አንደኛው መጥፎ ውጤቱ እሱ ነው እንደማለት ባይዘው ችግር አይደለም። አሁን ለምሳሌ ቆይ ሁለት ጓደኛሞች አንድ ላይ ሲሆኑ አንደኛው ለአንደኛው መስታወት ነው ይባላል አይደል? ልጅቷ ሄደች መስታወት ጋር አየች ምናምን ቆንጆ ናት። ወታ ጓደኞቿን ጠየቀች። ከዛ ቆንጆ ነሽ አሏት። ግን እሷ በደንብ ደግሞ መደነቅን የምትፈልገው የለበሰችው ጓደኞቼ ኦኬ ለጓደኝነታችን ሲል ነው እንደዚህ የሚሉኝ ብላ ልታስብ ትችላለች። የሆነ ሰው ግን መንገድ ላይ አሁንም የምለው በመጥፎ መንገድ ሳይሆን ግን አድናቆት ቢሰጣት ያንን ይሆናል። እሷ መልበሷን ወይ ማማሯን ምናምን የምታውቅበት መንገድ ግን መደነቅ የማይፈልግ ሰው አለ ብዬ አላስብም። መደነቅ የሚፈልግ ማንም ሰው ሲወጣ አምሮብሻል አምሮብሃል ቢባል በቤተሰብ ማንም ችግር አለ። በቤተሰብ እዚህ ጋር አንድ ምሳሌ ልስጣችሁ። ቆይ አሁን እቺን አለባጋት ሄጄ እንደዚህ እስካልቀጠፍኳት ድረስ አሁን ስቀጥፋት ነው አይደለ? ይሄ በጣም የሚያምረው ነገሯ የሚጠወልገው አይደለ? ስለዚህ ሄጄ እስካልነካዋት ድረስ እቺን ጽጌረዳ እዛው ባለችበት በጣም ስታምር እና ሰውን ምንድነው ነገር በብርሌ ጠጅ በምሳሌ ጠጅ በብርሌ ነው። ይሄ ኤግዛምፕል ጭራሽ አይመጣም። ይሄ እስካልነካዋት ድረስ አድናቆቱ ምንም ይሄ ሌላ ነገር ውስጥ አይገባም። ይሄ ህይወት የሌለው ነገር እጽዋት ምናምን ነገር ነው። ሴት ልጅ ግን ነፍስ አላት። የሆነ ነገር ስትናገራት ሳይኮሎጂካሊ ትጎዳለች። የሆነ ነገር አለው። እስቲ ላረመጠባት እዚህ ጋር ባይዘው የእሱን ሀሳብ የደገፍኩት ደስ ያለኝ እንትኖቹን አይደለም ማየት ያለባችሁ። እሱ ያለው የውበቷን ነው ውበቷን ያመሳሰለው እንጂ ካራክተራቸውማ የኛ አበባና ምናምን ዴፊኒትሊ የማይመሳሰል ነገር ነው እኮ ነው። የሆነች ሴት ልጅ መመላለሱን አይደል ውበቷን ለምን አታስብ? አደነቅኳት እንጂ ውበቷን አደነቃት። ምን ችግር አለው እኮ ባለችበት ስታደንቃት እቺ ጽጌረዳ ስለሆነች ምንም አትልም። ምክንያቱም መልስ መስጠት አትችልም። እንደ ሰው አይደለችም። ግን ሰው ስትሆንና ስታደንቃት ምን ይመጣል? እሷ ጋር ይሄ ምንድን ይባለው የምትቀበልበት ወይ አለ። አሁን ለምሳሌ የኔ ቆንጆ የኔ ፍቅር ስታምሪ ምናምን ነገር ዛሬ አምሮብሻል ምናምን ነገር ስትላት ያቺ ሴት ልጅ የምትቀበልበት ወይ ሌላ ነው የሚሆነው። ይሄ ምንም መልስ አይሰጥም። ሜቢ አንስቼ ብጥላው በወረውረው ምንም ነገር ሴንስ የለውም። ሰው ልጅ ሲሆን ሴት ልጅ ስትሆን ሴት ልጅ ደግሞ ላይ ይሄ በጣም ሴንሲቲቭ ናት እና አንድ ሴት ልጅ እየተራመደች የሆነ ነገር ስትናገራት ምንም ያክል ይሄ ሰደብካትም ውበቷንም ይሄ አደነክላትም ጭራሽ የምታወዳድራት ነገር አለ። ምክንያቱም
ሴንስ ታደርጋለች። የሆነ ነገር ስታስብ ወይም ደግሞ አንተ ለተናገርከው ንግግር እሷ ጭንቅላቷ ውስጥ ተናገረችም አልተናገረችም የሆነ ነገር ታስቀምጣለች ማለት ነው። ስለዚህ ሁሉም ሴቶች እንደዚህ ናቸው ማለት ነው። እንዴት ነው ኮንፊደንስ ያላቸው ሰዎች አሉ፣ በራስ መተማመናቸው ከፍተኛ የሆነ ሰው ተናገራችሁም አልተናገራችሁም አእምሯቸው ውስጥ የማያስቀምጡት ወዲያው የሚረሱት ማለት ነው። ግን ደግሞ ብዙ ሴቶች አሉ ሰው የሚፈሩ ሰው መሀል ላይ ነው። ለምሳሌ አንድ ሴት ልጅ ሱቅ ተልካ ብዙ ወንዶች ካሉ እዛ ሱቅ አትሄድም፣ ትተዋለች የምትገዛውን ነገር ማለት ነው። በሽን በቃ ሰው ምን ይሉኛል ምን ይናገሩኛል እና እንደ ቀላል ይሄ ለከፋ ችግር የለውም ብለን እያሰብን ያለ ነው። አሁን ላይ በቃ ዘመናዊ የሚባሉ ሴቶች የለመዱት ሰዎችን ብቻ ነው እያካተትን ያለ ነው። ግን ሌሎቹ ሴቶች ብዙ ከቤት የማይወጡት በጣም የሚፈሩት በራስ መተማመናቸው በጣም ዝቅተኛ የሆነ እና በጣም የተጨቆኑ ሴቶች ብዙ አሉ። እነሱን ማየት ነው ያለብን። እነሱን የሆነ ቦታ እየሄዱ እኔ ቆንጆ አምሮብሻል ብትላት አረማመዷ ሁሉ ነው የሚጠፋባት። ምን እጇ ላበላብ ሰው ነው ብዙ ሰው ስላጋጠመኝ ነው ባይዘውና ልክ ወንዶች ያሉበት ቦታ ስትሄድ መራመድ በቃ አለ አይደለ የምታደርገው ሁሉ ነገር ነው የሚጠፋባት። እጇ ላበላብ ሰውነቷ ሁሉ ነገር ትንቀጠቀጣለች። ያ ምንድን ነው የመጣው እናንተ ቀላል ነገር ነው ብላችሁ ነው። እኔ እንደማስበው አሁን ለምሳሌ እኔ አንቺን ለከፍኩሽ መንገድ ላይ ማለት ነው እና ያንቺ ምላሽ አለ አይደለ ስለክፍሽ ደስ የሚላት ከሆነ ስቃ ወይ ታልፋለች፣ ካልሆነም ደግሞ ቆም ብላም የሆነ ነገር ካለችኝ ሄጄ አወራታለሁ ወይ እንግባባለን ማለት ነው። እኔ እንደ ለከፋ ነው ማለት ለከፋ ነው ብዬ የማምነው። ግን የሆነ ነገር ነግሬያት ለሷ ለክፍያት እኔ ቆንጆ ምናምን ብያት የእሷ ምላሽ ጥሩ ሳይሆን ቀርቶ እንዴት ምላሽን እኔ የነገርኳትን ነገር ጥሩ ሳይሆን እሷ ጋር ሲሄድ ማለት ነው ጥሩ አይነት ምላሽ እንዴት አሰጠኝም ብዬ የዛኔ እኔ ወደ እሷ ስሄድ እሱ ለከፋ ይሆናል። ግን በቃ የሆነ ነገር ብያት ደስ ብሏት ከሄደች ግን ኖርማሊ ችግር የለውም ማለት ነው። ኖ ደስ ይላል ራሱ ሌላ ወይም ደግሞ የእሷ አመለካከት ነው። ምን አገባችሁ ደስ ይበላት አይበላት። እኔ አስተያየት የምሰጣት እኮ እኔ ያየሁትን ደስ ያለኝን ነገር ነው አይደል? ግን ለምሳሌ እናቱ አንድ አስተያየት ልስጥሽ ምናምን ብያት ከፈለገች ፈለገች ካልፈለገች ደግሞ እኔ አንድ ታሪክ ላጋራችሁ። ሃይስኩል ተማሪ እያለሁኝ ከትምህርት ቤት ወደ ቤት የሚሄድበት አንድ መንገድ ነበረ። እዛ ጋር ተቀምጠው የሚለክፉኝ በተደጋጋሚ የሚለክፉኝ ልጆች ነበሩና እነሱን ሽሽት መንገድ ሁሉ በጣም ብዙ ጊዜ ረጅም መንገድ እየመረጥኩ ሄድ ነበርና አንድ ቀን ምን አጋጠመኝ። እንግዲህ የሃይስኩል ተማሪ ነኝ። ትንሽዬ ከፍታ ያለው ሂል ጫማ ለብሼ በእነሱ ጋር እያለፍኩኝ ነበርና ልክ እነሱ ጋር ስደርስ መራመድ አቃተኝ። በቃ ሲናገሩኝ ቆምኩኝ እነሱ አጠገብ ደርሼ ማለት ነው። ከዛ እንዴት ልራመድ ከነሱ መሀል አንዱ ልጅ ተነስቶ ነው ነይ በቃ ምናምን ብሎ ይዞኝ ከዛ ቦታ ያስኬደኝ ማለት ነውና በዛ ሰዓት በጣም ተሸማቅቄ ነበረ። እንደዚህ አይነት ስንት አይነት ህፃናቶች አሉ፣ ስንት አይነት ሴቶች አሉ። ትክክል ነው። ያው አሁን ይሄ ስቶሪ የእሷ ስቶሪ የሚያሳዝን ነገር አለው አይደል? በጣም የሚያሳዝን ነገር አለው ብቻ አይደለም። እንደዚህ አይነት ሴቶች እንዲበዙልን አንፈልግም። አሁን እንደዚህ በመንገዳቸው ላይ ሲወጡ ትምህርት ቤት ሲሄዱ ስራ ቦታ ሲሄዱ በጣም ተጨንቀው መንገድ እንዲቀይሩ ቢበዙ ደስ አይለንም። መላከፍን አንደግፍም እኮ። ግን በዛ መንገድ ደግሞ በሌላ ስቶሪ በዛ መንገድ ደግሞ ደስ ብሏት ውበቷን ለማሳየት አለባበሷን ለማሳየት ምናምን የምታልፈው ሴት ደግሞ ልትኖር ይችላለች። ይሄ ነገር ወይ አንጻራዊ ነው። ምናልባት እኛ በሴቶቹ ቦታ ሆነን ስለማናውቅ አሁን አንተ ምንድን ነው ያልከው ለከፋት እሷን ማድነቅ ምናምን ነገር ከሆነ ችግር የለውም ብለሃል አይደለም? ዛሬ አደነቃት ወይ ቆንጆ ደስ ታያለሽ ምናምን ነገር አልከው። ነገ ደግሞ አንተ አሁን ደስ እንዳለ አለባበሷ ወይ የማድነቅ ነገር አለ አይደለ? እንደዛ ለብሳ ባትወጣ ከዛ ወይ ዛሬ ብዙም አይደለም ምናምን ነገር እያለ አስተያየት ሰጣት። ምንድን ነው በአንተ ስም ምንድን ነው የሆነች ያለች ልጅ ሰው ማለት ነው። በራሷ ያላት አመለካከት እየቀነሰ ነው የሚመጣው። ሁሉም ነገሯ ዲፔንደንት የሚሆነው እሱ ነገር ነው። የራሷ ኮንፊደንስ አይኖራትም። ለእሱ ብላ የማትፈልጉን አይነት አለባበስ ልትለብስ ነው ማለት ነው። እሱ ምን ያክል ግዴታ ለመለከፍ ብላ የሆነ ኖርማል ልብስ የምትለብሰው ልጅ በጣም አጭር ቀሚስ ሰውነቷን የሚያሳይ ምናምን ነገር ደስ የሚለው ብላ ማለት ነው። የማይሆን ነገር ውስጥ ነው እየገባችው። አሁን ልክ ነው ብለን ያሰብነው ነገር እየቆየ እየተደጋገመ በመጣ ቁጥር ልጅቷን አላ ሊያስተሳት ይችላል፣ ህይወቷንም ሊያበላሽ ይችላል ማለት ነው። አርቀን ነው ማሰብ ያለብን። አሁን ልጅ ደስ አላት ብለን እዛስ ነገር ደግሞ አንድ ሰው አንተ ለምሳሌ አሪፍ ነው አልካት፣ አንተ ባየበት አንግል ደግሞ ሌላ ሰው ሊያያት ይችላል። ሌላ ሰው ደግሞ
ብዙም ማለት ነው ራስሽን እንደ ቆንጆ ነው የምታስብ ምናምን ነገር አለ። በጣም ግራ ያጋባቸው አስቆኖችና ብዙ የተፋይነት ይላችሁ ይህን ካላችሁ አጭር ቀሚስ አድርጋ የምትወጣ ሴት ትለከፋለች አይደል? ምን አስባ ነው አጭር ቀሚስ አድርጋ የምትወጣው? ለመለከፍ ኮንፈርቷ እንዲጠብቅላት ለብሳ ወጣች። ምክንያቱም እሷ ያን ነገር ፈልጓለች። ያለባበስ ያምርብኛል ብላ ስለምታስብ። ግን ደግሞ የኛ ባህል አይደለም አይደል? ሀገር ስናስበው ሃይማኖት ያለን በባህል በደንብ የታጠርን አይደለም? በጣም በጨዋነት ያደግን ቤተሰቦቻችን ቀርጸው ያሳደጉን ማን አይነት ነን? አትልበስ አይደለም። ግን በደንብ ካያችሁ ሚዲያ ላይ ምናምን በደንብ ፕሮሞት የሚደረገው ምንድነው? በዚህ ሰዓት የሴት ልጅ ገላ ነው አይደል? ምንድነው ቪዲዮ ሲሰሩ ሲደንሱ ምናምን የምናያቸው የሚለብሱት አለባበስ አይደል? እሱ ደግሞ አለባበስ ሰውነታቸውን እንዲያወጣና እንዲያሳይ ነው። ካሜራው የሚያርፍበትን ቦታ ነው። ይህንን ነገር በደንብ ፕሮሞት እየተደረገ ከዛ መንገድ ላይ አንዲት ሴት ሰው ገላዋን የሚያሳይ ሰውነቷን የሚያሳይ አለባበስ ለብሳ ስትወጣ እንዴት ነው ላይ ለክፏት የሚችሉት? ምክንያቱም ኦልሬዲ ማይንዳችን ውስጥ ተሰርቷል። ማይንድህን በደንብ መቅረጽ መቻል ያለብህ እኮ አንተ ነህ። ማይንድህ ያንተ ነው አይደል? ስለዚህ ጥሩና መጥፎ ምሳትም ውሃም አለ። የመምረጥ ደግሞ ግዴታ ያንተ ነው። ትመርጣለህ። ከባህል ጋር አያይዛችሁ ታውቁ ሰምቻለሁ። የትኛውም ባህል የራሱ የሆነ ስርዓት አለ አይደል? እናውቃለን። ያ ስርዓት ደግሞ ሴት ልጅ ትሻማቀቅ፣ ሴት ልጅ ትለከፍ የሚል ባህል አለ የለንም? ስለዚህ ማንኛውም ሴት አጭር ቀሚስ የሚያደረገች ረጅም ቀሚስ የሚያደረገች የትኛውም ሴት የተለከፈች ነው ያለችው አይደል? ግን ባህላችንም አይፈቅድም ነው። ከባህላችን አንፃር ደግሞ ሲጀመር ባህላችንንም ነው ይጠመጠመችን ረጅም ቀሚስ ያደረገች ወይ የሆነ ቤተክርስቲያን እየሄደች ያለች ሴት ሁሉም ሴት እና አይዶኖ ማዳበያ ለብሳ የምትወጣ ሴት ራሱ ብትኖር ያቺ ሴት ትለከፋለች። መውጣቷ ብቻ በጣም በቂ ነገር ነው። ግን በየትኛው እንትን ነው የምትለከፈው ነው በጣም የሚበዛው። የጠመጠመችው አጭር ምንድነው ረጅም ቀሚስ ያደረገችው ምናምን ሴት አለች። በእናንተ አእምሮ ውስጥ ነው ይሄ ልዩነት የሚፈጥረው። ብዙ ሴቶች ማለት ነው የማይፈልጉት ነገር ውስጥ እየገቡ ያሉት በዚህ ምክንያት ነው። ምክንያቱም ቅድም እንዳልኩት አንዲት ሴት የምትፈልጉን አለባበስ እየተወች ወንዶቹ እንዲለኳት እና እነሱ አፕሪሼት እንዲያደርጓት እያለች የማይሆን አለባበስ አጭር ቀሚስ ምናምን ነገር ትለብሳለች። ያ ነገር ደግሞ ወዴት ነው ይዞ እየሄደ ያለው? ከዛ ልጅቷ ጥቃቱ ልትገባ ነው። እና ደግሞ ብዙ ጥቃቶችን በምናይበት ጊዜ እንዴት ነው ብዙ ሴቶች የሚጠቁት? እኛ እንደምናስበው በማናውቃቸው ሰዎች አይደለም፣ በምናውቃቸው ሰዎች ነው ጥቃት የሚደርስባቸው። አንዲት ሴት መውጫዋና መግቢያዋን ቁጭ ብለው የሚጠባበቁ ወንዶች ቢኖሩ የሚለኳት ማለት ነው። ቀን በቀን ወጣች የኔ ቆንጆ አመብሻ ከዘጋባች እና አዩት። ከዛ በኋላ ያ ነገር ምንድን ነው መግቢያና መውጫዋን ስለሚያውቁት ጥቃቱን ለመፈጸም ቀላል ይሆንላቸዋል ማለት ነው። ገባችኋል? እሷ አንደኛ የማትፈልጉን አለባበስ እየለበሰች ነው። የራሷን አመለካከትታ ወደ እነሱ አመለካከት እየገባች ነው። ከዛ ጥቃት ደግሞ ልትጋለጥ ነው ማለት ነው። ያ ጥቃት ደግሞ መደፈር ሊሆን ይችላል። በመደፈር ውስጥ ደግሞ ምን ሊፈጠር ይችላል? ያላስፈላጊ እርግዝና ሊፈጠር ይችላል። የተለያዩ በሽታዎች ልትጋለጥ ትችላለች። ለከፋን ይሄ እንደ ቀላል ነገር ባናየው ደስ ይለኛል። ገባችሁ አይደል? አፕሪሼት ማድረግን የኔ ቆንጆ ማለት የኔ ቆንጆ ደግሞ ነገ ላይ ምንድን ነው የሚመጣው? ይህ ነገር ግን ከህግ አንጻር ማለት እንትን አለው። ህጉ ላይ የተቀመጠ ነገር አለ። አሁን መብቷ ነው ወይም ደግሞ መብቷ አይደለም ወይም ደግሞ ይህን ያህል ወንዱን እዚህን ያህል ድረስ ያመጣው የሆነ የሚሰማው ነገር አለ አይደለም? ውስጡ ላይ መብቴ ነው በቃ መላከፍ ለእኔ ደስተኛ ካደረገኝ ያ ነገር መብቴ ነው ብሎ የሚያስበው ነገር ህጉ ላይ ሲመጣ ምን አይነት ነገር ማን ሄዶ ይናገራል? ሀሳብ አሁን እኔ መንገድ ላይ ተለከፍኩኝ የሆነ ስራ ቦታ እየሄደች ያለ ሴት ልጅ ሄዳ ስትለከፍ የምርም ስራ ምናምን ነገር ትታ ተመልሳ ፖሊስ ጣቢያ ሄዳ ከዛ አይ ቲንክ ያው ፖሊስ እንትን የሆነ ምስክር ይኖራል ምናምን ነገር ብዙ ፕሮሰስ አለው። ስቲል ስለ ህግ ያን ያክል እውቀት ባይኖረኝም ግን እነዚህን ሁሉ ነገሮች መስዋዕት አድርጋ ይህን ያክል ርቀት የምትሄድ ሴት ልጅም ብዙም ትኖራለች ብዬ አላስብም። ስለዚህ ወይ እኛ አሁን የራሳችን አስተያየት ከመስጠታችን በፊት የህግ ባለሙያ አዘጋጅተናል። እሱን ተመልክተን ስንመለስ ደግሞ እንወያይበታለን። ለእኔ ለአንቺ ለሁላችንም አብረን ፖድካስት። መግደላዊት ጌታሁን እባላለሁ። በሙያዬ የህግ ባለሙያ ነኝ። የሰብአዊ መብት ተሟጋች እና የፌሚኒስት አክቲቪስት ነኝ። ያው ለከፋን ስናይ በመጀመሪያ ያው ኢትዮጵያ በዓለም አቀፍ
ራቲፋይ ያደረገቻቸው ወይም ደግሞ የፈረመቻቸው የዓለም አቀፍ የህግ ማዕቀፋት አሉ። ለምሳሌ አንደኛው ሲዳው የምንለው ሴቶች ላይ የሚደርስ ማንኛውም አይነት ዲስክሪሚኔሽን ወይም ቫዮለንስን ኤሊሚኔት ለማድረግ የተፈረመ የዓለም አቀፍ ስምምነት ነው። ሶ ባይ ዲፎልት ሴቶች ማህበራዊ፣ ፖለቲካዊ፣ በኢኮኖሚ ላይ ያሉ የተለያዩ ጥሰቶች ወይም ደግሞ የመብት ጥሰቶች በሚገጥማቸው ጊዜ እሱ ሙሉ ለሙሉ እንዲቀር የተለያዩ የሀገራት መንግስትን የሚያስገድድ ህግ ነው። ኢትዮጵያ እሱን ፈርማለች። ይሄ ማለትም ደግሞ ኢምፕሊመንት መደረግ አለበት፣ የሴቶች መብትን መጠበቅ እንዳለበት የሚገልጽልን ህግ ነው ማለት ነው። ወደ ኢትዮጵያ ህገ መንግስት የኢፌዴሪ ህገ መንግስት ስንመጣ ደግሞ አብዛኞቻችን የምናውቀው የኢፌዴሪ ህገ መንግስት አንቀጽ 35 የሴቶችን እኩልነት መብት የሚደነግግ ህግ ነው ማለት ነው። ስፔሲፊካሊ ግን ወደ ለከፋ ስንመጣ ለከፋን እንደ ወንጀል የሚደነግግ ወይም ደግሞ ለከፋ መሆን የሌለበት ነገር ስለመሆኑ በግልጽ የሚደነግግ ህግ የለም። አንደኛውም ደግሞ ብዙ ጊዜ የመብት ተሟጋቾች በተለይ ደግሞ የሴቶች መብት ተሟጋች ላይ የሚሟገቱ ሰዎች የሚያነሱት በተደጋጋሚ የሚነሳው ነገር እሱ ነው። የኢፌዴሪ ደግሞ የወንጀለኛ መቅጫ ህጉን ስንመለከትም እንደ የደፈራ፣ ያስገድዶ መድፈር፣ ጠለፋ እንዲሁም ደግሞ ያለ እድሜ ጋብቻ የተለያዩ ወንጀሎችን ዶሜስቲክ ቫዮለንስ የምንለው በቤት ውስጥ የሚደርሱ ጥቃቶችን እንደ ወንጀል አድርጎ ሲደነግግ ግን ለከፋ እዛ ውስጥ የሚካተት አይደለም። እሱ በጣም ትልቅ ክፍተት ያመጣል ብለን እናምናለን ማለት ነው። ያው ፕሪቪየስሊ ሜንሽን እንዳደረግኩት ነው፣ የተለየ መቀጫ የለውም። እንዲያውም ግን የተለያዩ የሰብአዊ መብት የሚደነግጉ የተለያዩ አንቀጾች አሉ ማለት ነው። መብታችንን ጠብቀን የመንቀሳቀስ፣ ሀሳባችንን በነፃነት የመግለጽ መብት፣ ፕራይቬሲ ወይም ደግሞ ግላዊነት የምንላቸው መብቶች ሁሉ በአንድም ሆነ በተዘዋዋሪ መልኩ እንደ ሰብአዊ መብት ተደንግገው የኢፌዴሪ ህገ መንግስት ላይ ተቀምጠዋል። እነሱ ሁሉ የሴቶች መብት እንደሆኑ ደግሞ ይታወቃል። ኤግዛክትሊ ለከፋ ይሄ ነው ተብሎ ወንጀል ነው ተብሎ ወይም ደግሞ በድንጋጌ መልክ አንቀጾች ላይ የተገለጸ ነገር ባይኖርም ግን ሌሎች ያሉ የዓለም አቀፍ ስምምነቶች የኢፌዴሪ ህገ መንግስት ላይ ያለው የሴቶች መብት በሱ ውስጥ መካተት እንዳለበት ይገልጻል። ግን ያው ማህበረሰባችን ላይ የአዌርነስ ወይም ደግሞ የአመለካከት ችግር ስላለ በቀጥታ በግልጹ መቀመጥ አለበት ብለን እናምናለን። ምክንያቱም እንዴት ነው ለከፋ እንደ ወንጀል የማይታይበት ነገር አንዱ ማህበረሰባችን ውስጥ ያለው ባህሉ፣ ሃይማኖቱም ሊሆን ይችላል። የሴቶችን እንዴት ነው የሴቶች መብት ተጣሰ የሚባለው በጣም አስከፊ ሲሆን ነው ወይም ደግሞ አስከፊ ነው ተብሎ ሲታሰብ፣ ለምሳሌ ያስገድዶ መድፈር ወይም ደግሞ ፌሚሳይድ የምንለው ወደ ግድያ የሚወስዱ አይነት ነገሮች ካልሆኑ በስተቀር የሴቶች መብቶች የተጣሱ እንደሆነ የማይታመንበት ማህበረሰብ ውስጥ ስለሆነ ያለ ነው። ግልጽ በሆነ መልኩ እነዚህ ድርጊቶች መወገዝ አለባቸው ብለን እናምናለን። እነዚህን ድርጊቶች ደግሞ የሚፈጽሙ ሰዎች ወይም አካላት ተጠያቂነት ወይም ደግሞ አካውንታቢሊቲ ሊኖራቸው ይገባል። ግን የኢፌዴሪ ህገ መንግስት ላይ በግልጽ ለከፋ ወንጀል ስለመሆኑ ወይም ደግሞ ሴቶች ከለከፋ ነፃ የሆነ ህይወት መምራት እንደሚገባቸው ወይም መብት እንዳላቸው የሚገልጽ ነገር የለም። ለከፋ የሚያመጣውን የስነ ልቦና ተጽዕኖ ወይም ደግሞ ጫና ስንመለከት ሴቶች በማህበራዊ፣ በፖለቲካዊ እንዲሁም ደግሞ በኢኮኖሚ ዘርፎች ላይ ኮንፊደንስ ኖሯቸው ሀሳባቸውን በነፃነት እየገለጹ እንዳይንቀሳቀስ የሚያደርግ የቫዮሌሽን ወይም ደግሞ የጥቃት አይነት ነው። በአብዛኛው ጊዜ ደግሞ እንደምናውቀው ወይም ደግሞ እንደምንመለከተው በየሰፈሩ በየመንገድ ላይ ሴቶች በተለይ ወንዶች በተሰበሰቡበት አካባቢ ቶሎ ቶሎ አንገታቸውን ደፍተው እየፈጠሩ ሲራመዱ እናያለን እና ይሄ ነገር መሆን የሌለበት ነገር። ማስተላለፍ የምፈልገው መልእክት ስለ ሴቶች መብት ስናወራ ወይም ደግሞ ስንሟገት ማንኛውም አይነት ጥሰት የሴቶችን ሰብአዊ መብት የሚጥስ መሆኑን ማወቅ አለብን። ይሄ ደግሞ እንዴት ነው አንዳንዴ ስለ ህጉ ክፍተትም እናወራለን። ህጉ ላይ ብዙ ክፍተቶች አሉ፣ ግን ደግሞ የህግ ማዕቀፍ መኖሩ ብቻ ሴቶችን ከመብት ጥሰት አያድናቸውም። ስለዚህ ማህበረሰብ ላይ መስራት አለብን። ልጆች ሲያድጉ ስለ እኩልነት፣ ስለ መብት እያወቁ ማደግ አለባቸው። በተለይ ደግሞ ወንዶችና ሴት ህፃናት ሲያድጉ የተለያዩ ማህበራዊ ጫናዎች ይኖራሉ። በትክክል እየገለጽን እያስረዳን፣ ምክንያቱም ዛሬ የምናደርገው ነገር ነው
ነው ለነገ ወጣቶችም ቢሆን አውትካሙን የምናየው ማለት ነው። ዛሬ እዚህ ጋር ስለ እኩልነት ስለ መብት እየነገረን እያሳየን ያላሳደግነው ወይም ደግሞ ያላሳየነው ማህበረሰብ ነገ ጠዋት ወጥቶ ቫዮለንስ ላይ ወንጀል ላይ ቢሳተፍ ምንም የሚገርም ነገር አይሆንም። በተለይ ደግሞ በኢትዮጵያ በማህበረሰብም በካልቸርም በሃይማኖትም ብዙ ነገር ላይ ስናየው ሴቶች እኩልነት የሚባለው ኮንሴፕት በጣም ዝቅተኛ ነው። በትዳር ላይም በስራ ላይም በብዙ ነገር ላይም ኢኮኖሚካሊም ፖለቲካሊም ሶሻሊም ሴቶች እኩልነት የሚለው ነገር እስካሁን ድረስ አልመጣም እና ማህበረሰቡ መስራት አለበት። ህጉ ቢኖርም ራሱ ለምሳሌ ፕሮቴክሽን ሜካኒዝሞች የሉም። አንድ ሴት የሆነ አይነት የወንጀል ወይም ደግሞ የጥቃት ድርጊት ቢደርስባት ወደ ህግ ማዕቀፍ ስትሄድ ራሱ ፖሊስ ጣቢያ ላይ ስትሄድ አሁን ለምሳሌ የደፈራ ያስገድዶ መድፈር ወንጀል የደረሰባት ሴት እና እንዲሁ አንድ ነገር ወይ ስልክ ወይም የሆነ ነገር ተዘርፋ የምትሄድ ሴት እኩል ትሪት መደረግ የለባቸውም። ሁሉም በሙያው በዘርፉ የሴቶችን መብት ለማረጋገጥ የሚቻለው ሁሉ ማድረግ አለበት ብዬ አምናለሁ። እንዲሁም ደግሞ ያሉን ህጎች ከመኖራቸው በላይም ደግሞ ከዘመኑ ጋር መራመድ አለባቸው። አሁን ከዲጂታል ሚዲያ ጋር ወይም ደግሞ ከበይነ መረብ መስፋፋት ጋር በጣም እያየ ነው ያለ ነው። ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ የምንለው ነው። በትክክለኛ ህይወት ላይ የምናየው ለከፋ የዲጂታል ስፔሱ ላይ ወይም ደግሞ ማህበራዊ ስፔሱ ላይ እየመጣ ነው። እሱን ፕሮቴክት የሚያደርግ ህጎች መምጣት አለባቸው። ስለ ሴቶች መብት ስናወራ በተለያዩ አቅጣጫዎች ማሰብ አለብን። ሞት ብቻ አይደለም የሰብአዊ መብት ጥሰት፣ የመደፈር ድርጊት ብቻ አይደለም ወይም ደግሞ ያስገድዶ መድፈር ወንጀል ብቻ አይደለም። የሴቶችን መብት የሚጋፋ ወይም ደግሞ የሚጥስ ድርጊት ማለት ነው። ለከፋም ወንጀል ነው። ኦንላይን ላይ የሚደርስ ማህበራዊ ሚዲያ ላይ አካላዊ የሚደርስ የተለያዩ ጾታዊ ትንኮሳዎች ወንጀል እንደመሆናቸው የመብት ጥሰቶች እንደመሆናቸው መጠን ሁላችንም በየዘርፋችን በየሙያችን ተረባርበን ለሴቶች መብትና እኩልነት መስራት አለብን እላለሁ። ሁላችንም በሙያችን በዘርፋችን የሴቶች መብትና የሴቶች እኩልነት ለማረጋገጥ መስራት አለብን ብዬ አምናለሁ። አመሰግናለሁ። ለኔ ለአንቺ ለሁላችንም አብረን ፖድካስት እንግዲህ ህጉ ላይ ተመልሰናል። እኔ በራሴ በጣም ነው የገረመኝ። ማለት ይሄን ያህል እኔም አላውቅም፣ ደግሞ ስንቶቻችንም ህጉን ተጠቅመንበታል የሚለውን አላውቅም። ግን ለሁለቱ ጥያቄ በቀን አስበው እንግዲህ ህጉ እንደዚህ የሚል ከሆነ በቀን ስንት ጊዜ እንደምትለቀፉ እንግዲህ እስቲ አሁን እኔ እኮ ዛሬ ይቀራል ብያለሁ። ሌላ ብቻ ወጣሁት እንዴት አምሮብሻ ይለኛል። በቼ ሙድ ሊዝብኝ ነው ይሄ ሀሳብ ከምር አይደለም ብላ ታስባለች። ማለት ከጠዋታ ጀምሮ ያለውን ጊዜ ሙሉ ለሙሉ ዲስተርብ እያደረገ ይመጣል ማለት ነው። ቀኑን ሙሉ ያላትን እንትን ይረብሽባታል። ሲጀመር ይሄ እንደሚባለው የሆነ ሰው አውርቶት ስታምሪ ወይ አስቀያሚ ብሎ እንደሚያልፈው አይደለም እሷ ጋር የሚቀመጥባት ነገር። ልክ አስቀያሚ ሲላት የሆነ ቦታ ላይ ስትሄድ አሁን እዛ ጋር ቅድም አስቀያሚ ብለውኛል፣ አሁን እዚህ የተሰበሰቡት ሰዎች ደግሞ በስመ አብ ምን ሊሉኝ ነው ምናምን ነገር ከእነሱ የባሱ አይነት የዱርዬ አይነት ስፔስ ላይ ከሆነ ደግሞ ያለችው በቃ እነዚህማ የሆነ በጣም ከዛኛው የባሰ አይነት ስድብ ነው የሚጠበቅብኝ። ስለዚህ መጀመሪያ አረማመዴን ማስተካከል አለብኝ እነሱ ጋር ሲሄድ፣ ከዛ ቀና ብዬ መሄድ አለብኝ ምናምን ነገር። እሷ ኢማጂን የምታደርገው በጣም ስነስርዓት ባለው መንገድ ወክ እያደረገች እንደሆነ ምናምን ነው። ግን እነሱ ጋር ቁጭ ብላ ስታይ በጣም ከመደነባበሯ የተነሳ የማይሆን አረማመድ ነው የሚኖራት ምናምን ነገር እና ይሄ በቀላሉ እነሱ ሀሳብ ሰጥቶ ዞር እንደሚባለው ነገር አይደለም የሆነው ለከፋ። ስለዚህ አሁን ሴት ልጅ ይሄ ምንድን ነው ስናስበው ቀላል ይመስለናል አይደለ? ግን ቀላል ነገር አይደለም። አሁን በወንዶቹ በኩል እያለፈች አካሄደሽ ምንድን ነው የሚመስለው? እንዴት ነው ደሳት ምናምን የሆነ ኔጌቲቭ ነገር ቢያወሩባት ልጅቷ የምትፈልገውን ነገር አታደርግም፣ የምትፈልገውን ልብስ አትለብስም። ከደግሞ ከልብስ አንጻር ደግሞ ብንወጣ ሜንታሊ በጣም ነው የምትጎዳው። አሁን ለምሳሌ 3 ሴቶች እየሄዱ አንቺ መሀለኛ ያለሽ መሀል ላይ ያለሽ ዳር ላይ ያለሽ ዋው በጣም ነው የምታምሪው፣ ሌሎቹ ዝም ብሎ ማዳመቂያ ናቸው ምናምን ነገር ቢባል በቃላ ኦኬ እኔ ከጓደኛዬ አንሻለሁ ማለት ነው እንደዚህ ሆናለሁ ወይዚ የሚያስቅ እዚህ ጋር ስናወራው ስላለፈ ወይኛ ጋር ስላልደረሰ የሚያስቅ ነገር ሊመስልን ይችላል። ግን በእነሱ ቦታ ሆነን ስናስበው ቀላል ነገር አይደለም። በጣም ከራሷ ጋር የምትጣላ ሴት ነው የምትሆነው። ምክንያቱም ራሷን አለ አይደለ ሴት ልጅ ስናስብ በዚህ ነገር ብቻ አይደለም ሁሉም ሰው የራሱ የሆነ ነገር አለው የሚጎዳበት ማለት ነው። ብዙ ነው በቤተሰቦቿ ጫና ሊኖርባት ይችላል፣ ላይክ በጓደኛዋ ምናምን ነገር። ይሄ ደግሞ ተጨምሮበት በቃ
እንደዚህ ራሷን ዝቅ የምታደርግበት ነገር እየባሰ እንዲመጣ ነው የሚያደርጋት። ወይ አንቺ ብሎ በቃ በጣም ድሬስ አድርጊያለሁ ብለሽ ነው የምታስቢው አይደለ? በጣም የለበሽ ይመስልሻል፣ ቆንጆ ነኝ ብለሽ ነው የምታስቢው ምናምን ነገር። ይሄ ነገር ወዴት እየወሰደን ነው ያለው? ልጅቷ ቆንጆ አይደለሁም ማለት ነው። ቆንጆ ለመሆንስ ምን ማድረግ ነው ያለብኝ? ቆንጆ የሚባሉ ሰዎች ወንዶች አክሴፕት የሚያደርጓቸው ሴቶች ምን አይነት ነው አለባበሳቸው? ስለዚህ እንደነሱ ልትለብስ ነው ማለት ነው። ሳትፈልግ የማትፈልገው ነገሮች ልትገባ ነው። ከዛ ከቤት ላትወጣም ትችላለች። ስራ ቦታ ልታቋርጥ ትችላለች። ስራ ላትሰራ ትችላለች። ከዛ መንገድ ልትቀይር ትችላለች። እንደምትፈልገው ላትሆን ትችላለች። ቀላል አድርገን ማሰቢያ የለብንም። አይ ቲንክ ባለሙያ በደንብ አድርጋ ገልጸዋለች። በህግ ብቻም አይደለም መመራት ያለብን። ይሄ ህጉ ስለሚል ብቻ ሳይሆን ይሄ ጭንቅላታችንን ፋሚሊዎቻችን ቢሆኑስ እናንተ ሲስተራችሁ ወይ ያ ፐርሰን ሲስተሩ ወይ የሆነ ፍቅረኛው ምናምን በዛ ወይ የሆነ ሰው ትሪት ሲያደርጋት ወይም ደግሞ የሆነ ሰው በዛ ቤት ያስተናግዳት ደስ ይላታል ላይላትም የሚለውን ነገር መወሰን ነው። ምክንያቱም ሁሉም ሰው ነገርየው የሆነ ሲርቅ ምናምን ይሄ እንደራሱ አያየውም። ስለዚህ አንዳንድ ነገሮችን ወደ ራሳችን ማምጣት ስንጀምር ነው ነገሩ የምርም በጣም ይሄ ኢምፖርታንት ኢሹ እንደሆነ ወይም ደግሞ የምርም አስፈላጊ ነገር እንደሆነ ይሄ ለከፋውን ሳይሆን ነገርና አለመላከፍ ይሄ ግዴታችን እንደሆነ ይሄ አይደል ማንም ሲጀመር ይሄ ነገር በስነ ስርዓቱ ሲታሰብበት ልክ እንዳልሆነ ያስታውቃል። የሆነ ነገራችን ይዞን ነው እንጂ ልክ ያልሆነ ነገር እንደሆነ በጣም ያስታውቃል። ምክንያቱም ለከፋ ያን ያላስፈላጊ ድርጊት ነው ገና ከዴፊኒሽኑ ስንጀምር ማለት ነው። ስለዚህ እንደዚህ አይነት ነገሮችን በጣም በቀላሉ ደግሞ በጣም በቀላሉ ሶልቭ የሚደረግ ነገር ግን እኛ ይሄ በቀስ አይነት ትሪት አደራረጋችን ደስ ስለማይል በጣም ወደ ትልቅ ነገር የሚወስደን ነገር ነው። ሰዓት ባይገድበን ኖሮ በጣም ብዙ የምናወራቸው በጣም ብዙ የምንከራከርባቸው ሀሳብ የምናነሳባቸው ጉዳዮች ነበሩ። ያው እንግዲህ ባለን ሰዓት በደንብ አውርተናል አይደል? ዛሬ ውይይታችን ይህንን ይመስል ነበር። በጣም ብዙ ቆንጆ ኢንፎርሜሽኖችን እንዳገኛችሁ እናስባለን። ከዚህ በላይ አዳዲስ ኢንፎርሜሽኖችን ይዘን እንመጣለን፣ እንወያያለን፣ የወጣቶችን ሀሳብ እናነሳለን። የእኛን ሀሳብ ከወደዳችሁት ሼር፣ ላይክ፣ ኮመንት አድርጉ፣ ሰብስክራይብ አድርጉ እና የደውል እንዳስረሳው ብዬ ለእኔ ለአንቺ ለሁላችንም አብረን ፖድካስት